ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ የማሳያችሁ የሽንኩርት ልጣጭ ለፀጉራችን ምን ያህል ጥቅም እንዳለው እና እንዴት እንደምናዘጋጀው ነው። እኔ ብዙ ጊዜ የምጠቀመው ይሄንና የቅርንፉድ ውሃ ነው ማለት ነው። ፀጉራችሁ ለሚነቃቀል፣ ለሳሳ ግንባራችሁ ላይ ለሸሽ ፀጉር ነው የሚሆነው። በደንብ አሪፍ ነው። በሳምንት ለውጡን ማየት ትችላላችሁ። በተለይ ግንባራችሁ ላይ የሚሳሳ ከሆነ የሚነቃቀል ከሆነ በምትታጠቡበት ሰዓት በጣም የሚወጣ ከሆነ በጣም አሪፍ ነው ማለት ነው። ይሄ እንዴት እንደማዘጋጀው አሳያችኋለሁ። ይሄ በጣም ቀይ ስለሆነ ከለሩ አሪፍ ነው። ነጩ ብዙም እንትን አይወጣውም እና አሁን እንዴት እንደማዘጋጀው አሳያችኋለሁ። እዚህ ጋር ውሃ አፍልቻለሁ። ውሃ ካፈለው በኋላ ይሄንን ጨምረዋለሁ ማለት ነው። ይሄ በደንብ መብሰል አለበት እስከረሩ እስከሚወጣ ድረስ ማለት ነው። ከዛ እዚህ ጋር እኔ ነገር ስሙን አላውቀውም፣ ግን እኔ ይሄ ቅርንፉድ ነው የምጠቀመው። ቅርንፉድ ጨምርበታለሁ፣ አብሬ ያበስለዋለሁ ማለት ነው። ቅርንፉድ እንደዚህ ከበሰለ በኋላ አንድ ላይ እነዚህ ሁለቱንም እንጨምራቸውና በደንብ እናንተከትከዋለን ማለት ነው፣ ከለሩ እስከሚወጣ ድረስ ልክ እንደዚህ ማለት ነው። ከዛ ከቆይታ በኋላ መለሳለሁ። ቤተሰብ እዚህ ጋር የረሳሁት ነገር ኦዝሞሪኖ መጠቀም ትችላላችሁ። ኦዝሞሪኖ አሪፍ ነው። እኔ እርጥቡ ስለሌለው ደረቁን ነው የተጠቀምኩት። ከዛ እስኪፈላ እንጠብቀዋለን ማለት ነው። በደንብ መፍላት አለበት። ቤተሰብ በዚህ መልኩ እየፈላ ነው እንደምታዩት። እንደዚህ በደንብ ከተንተከተከ በኋላ በደንብ መንተክተክ አለበት። በደንብ እንትን እስከሚልልን ድረስ ማለት እስከሚቀላ ድረስ እንደዚህ እንተዋለን። ቢ ለ30 ደቂቃ ምናምን እና ለሚነቃቀል ፀጉር እንዳልኳችሁ በጣም አሪፍ ነው። በተለይ ታጥባችሁ በርጥቡ ከዛ ከ4 ከ5 መጎንጎን በጣም አሪፍ እንትን ነው። እኔ ብዙ ጊዜ ነው የምጠቀመው እና ቆንጆ ነው። ተመልሰናል። ይሄን ይመስላል ከተቀቀለ በኋላ ማለት ነው። ያው እኔ ቁጥጥር ስለተሰራው ማታ እንደዚህ ከሰራችሁ በኋላ ውስጡን መርጨት በደንብ ስታበጥሩ ማታ ወይም ጠዋት ከሰራችሁት በኋላ ከታጠባችሁ በኋላ መጠቀም ትችላላችሁ። ከቀቀልኩት በኋላ ከለሩ ይሄን ይመስላል። ምንም አይነት ሽታ ስለሌለው በፈለጋችሁበት ሰዓትና ቦታ መጠቀም ትችላላችሁ ማለት ነው። ቤተሰብ በሌላ ስራ እስከምንገናኝ ሰላም ሰንብቱ። ባይ ባይ። ወዳችኋለሁ። ሰብስክራይብ አድርጉ።